ይህ ኤፒሶድ ሲጀምር ንጋቱ ላይ ከባህር ዳርቻው ሁሉም ተኝተው ነበረ። ዋልት ከሁሉም ቀድሞ ይነሳል። ከተኛበት ድንኳን ትንሽ ራቅ ብሎ ይሄዳል። በዚህን ሰዓት ዋልት የሆነ ሰው ያያል። የሚያየው አንዲት መሳሪያ እስከ አፍንጫዋ የታጠቀችን ሴት ነበር። እርሷም ፈረንሳዊቷ ሴት ሩሶ ነበረች። ዋልት በፍርሃት ይርበደበዳል። ወደ አባቱም በፍጥነት ሄዶ ይቀሰቅሰዋል። የዋልት የፍርሃት ድምፅ ሌሎቹንም ይቀሰቅሳል። ፈረንሳዊቷ ሩሷ በመታጠቋ የተነሳ ልትጨርሰን ነው የመጣችው ብለው ሁሉም ይፈራሉ። ስዌር ዝም ብዬ አልሞትም ብሎ አንድ ፍልጥ እንጨት ይዟል። ከዛም ሩሶን በደንብ የሚያውቃት ሰኢድ ሁሉንም ሰው ያረጋጋል። ተው ምንም እንዳታደርጉ ይላቸዋል። ከዛም በፍርሃት ውስጥ ሆኖ ሩሶ ወደዚህ የመጣሽው በሰላም ነው ብሎ ይጠይቃታል። እርሷም ወደ ሰኢድ ዘወር በማለት the others ወይም ሌሎቹ እየመጡ ነው የሚል ግራ የሚያጋባ ምላሽ ትሰጠዋለች። ሁሉም ግራ ገብቷቸዋል። ሩሶ ትቀጥላለች። የዛሬ 16 ዓመት ነበር ወደዚህ ደሴት 6 ሰዎች ሆነን የመጣ ነው። የዛኔ የ7 ወር እርጉዝ ነበርኩኝ። ከጊዜ ጋር ሁሉም አጋሮቼ ሞቱ። እኔ ብቻዬን ቀረሁ። ከዛም ራሴን በራሴ አዋለድኩኝ። ልጄ ከኔ ጋር 1 ሳምንት ብቻ ነበር የቆየው። ከዛም እነርሱ መጥተው ልጄን ከጉያዬ ነጥቀው ወሰዱብኝ። እነርሱም ከመምጣታቸው በፊት ወደ ጫካው በኩል ጥቁር ጭስ አይቼ ነበረ። ከዛም የኔን ትንሹን አሌክስ ወሰዱት ትላቸዋለች። ሁሉም የሩሶን ንግግር እየሰሙ ነበር። ከዛም ጃክ እነማን ናቸው የመጡት ብሎ ይጠይቃል። እርሷም the others ወይም ሌሎቹ ብላ ትመልስለታለች። ከዛም አሁን እናንተ ጋር 3 አማራጮች አሉ። አንደኛው መሮጥ፣ ሁለተኛው መደበቅ፣ ሶስተኛው ደግሞ መሞት ትላቸዋለች። ይህን ከሰሙ በኋላ ጃክ እና ጆን ይወያያሉ። ጃክ እቺ ሴት ማለት እኮ የራሷን መጠለያ አቃጥላ አመድ ያደረገች ናት። የሌለ ነገር ነው የምታወራው፣ እንደሚመስለኝ እብድ ነች። እኛን ፍርሃት ውስጥ ለመክተት ነው ዓላማዋ ይላል። ጆን ሎክ እንደ ብስለቱ እውነት እያወራች ቢሆንስ ይለዋል። ሆኖም ጃክ አላመነበትም። ከዛም ወደ ማይክል ይመጣል። ምክንያቱም ዛሬ የነ ማይክል ጀልባ ጉዞ የሚጀምርበት ቀን ነው። እንደ ማይክ ከሆነ አሁንም እዚህ ጀልባ ላይ የሚቀሩ ስራዎች አሉ። ሁሉም ካገዙት ግን ስራውን ጨርሶ ዛሬውኑ መውጣት እንደሚችል ይነግረዋል። ጃክም 10 ደቂቃ ብቻ ስጠኝ ይለዋል። ጃክ ማለት ለሰዎች ተቆርቋሪ ነው። ደሴቱ ላይ ከመጣ ጀምሮ እርሱ ያረዳው ሰው የለም። በዚህ ድንቅ ማንነቱም ምክንያት የማይታዘዘው አንድም ሰው የለም። ከዛም ሁሉም ማይክል ለመርዳት ይመጣሉ። የተሰራው ጀልባ አልቋል። የሚቀረው ጀልባዋን ወደ ባህሩ ማስገባት ነው። ሁሉም በማይክ ትዕዛዝ መሰረት ጀልባዋን መግፋት ይጀምራሉ። ሆኖም ውቅያኖሱ ጋር ከመድረሱ በፊት የሆነ ነገር ይሰበራል። ማይክ በጣም ይናደዳል። ስዌር ላይም ያፈጥበታል። ስዌርም እኔ ላይ ለምን ታፈጥብኛለህ? የኔ ጥፋት ነው እንዴ ይለዋል። በዚህን ሰዓት ዋልት አንድ ነገር ያያል። ከወደ ጫካው ሩሶ ያለችው ጥቁር ጭስ ይታያል። ሁሉም ይህን አስፈሪ ነገር ያያሉ። ጥቁር ጭስ ታየ ማለት the others ሊመጡ እንደሆነ ማሳያ ነው። ሩሶ ያለችው ነገር አንድ በአንድ እየሆነ ነው። በዚህም ምክንያት ጃክ፣ ሰኢድ እና ጆን ወደ እርሷ በመሄድ ስለ ሁኔታው ያወራሉ። ሩሶም አንድ ችግር አለ፣ እኔ አንድ ሰው ነኝ፣ ጫካ ውስጥ በቀላሉ መደበቅ እችላለሁ፣ እናንተ ግን 40 ናችሁ፣ ምን ልታደርጉ ነው ትላቸዋለች። በዚህን ሰዓት ጆን እና ጃክ ይተያያሉ። ከዛም ሩሶን ወስደው ሃቹን ያሳያታል። ሩሶ ሃቹን አይታ ግራ ይገባታል። ይህ ነገር ምንድነው ብላ ትጠይቃለች። ጃክ እኛማ ምንነቱን አንቺ የምትነግሪን መስሎን ነበረ ይላታል። ሩሶም ይህን ነገር በህይወቴ አይቼው አላውቅም ትላለች። ሃርሊም አብሯቸው ሄዶ ነበረ። ሃቹንም አይቶ ግን ይህ ነገር ሁላችንንም መያዝ ይችላል ብላችሁ እንዴት ነው ያሰባችሁት ይላል። ታላቁ ጆንም ሃርሊን ያስረዳዋል። ይህ ነገር ከወደ ውጭ የሚከፈትበት ሃንድል የለውም፣ ማለትም ከወደ ውስጥ በኩል ነው የሚከፈተው። ያ ማለት ደግሞ ከዚህ ውጭ ሌላ መግቢያና መውጫ አለው ማለት ነው። ይህ ደግሞ ሃቹ ከሚታየው በላይ ትልቅ መሆኑን ያሳያል ይላል። ሰኢድ አሁንም ይህን ነገር ይቃወማል። ይኸውላችሁ ያለ ማስረጃ ነው የምታወሩት። the others ማን እንደሆኑ ዕውቀቱ የለንም። እዚህ ሃች ውስጥ ምን እንደሚኖር እንኳን አናውቅም። ይህ ሃች የሌሎቹ ቢሆንስ? ጥቁር ጭስ ስላየን others ተብዬዎቹ ይምጡ አይምጡ በምን እርግጠኛ እንሆናለን ይላቸዋል። ሆኖም ሩሶ መምጣታቸው አይቀሬ መሆኑን ደጋግማ ትገልጻለች። በዚህን ሰዓት ጆን ሎክ ከዚህ በፊት መኖሪያ ስፍራዋን በቦምብ አፈንድተው ስለነበረ ከእርሷ ጋር ተጨማሪ ቦምቦች ካሉ ይጠይቃታል። ሩሶም ብላክ ሮክ ከሚባለው ስፍራ ተቀጣጣይ ፈንጆች እንዳሉና ነገር ግን ያ ስፍራ ዳርክ ቴሪቶሪ በመሆኑ ሳይጨልም መሄድ እንዳለባቸው ትነግራቸዋለች። ከዚህ በኋላ እነ ጃክ ከሩሶ ጋር ሄደው ፈንጆቹን ለማምጣት ይወስናሉ።
ፈንጆቹን የፈለጉበት ምክንያት ሃቹን በማፈንዳት ለመክፈትና እንደተባለው ሌሎቹ ሊያጠቁ ሲመጡ ሰዎቹን ሃቹ ውስጥ ለመደበቅ በማሰብ ነው። ከዚህ በኋላ ጃክ ሰዎችን ሰብስቦ ስላለው ሁኔታ ይነግራቸዋል። መፍራት አያስፈልግም፣ እኛ አስፈላጊ ነገሮችን ለማምጣት ወደ ጫካው ልንሄድ ነው። እስከምንመለስ እናንተ ማይክል ጀልባውን ወደ ባህር እስከሚያስገባ ድረስ አግዙት። እንደጨረሳችሁም ከሰሄድ ጋር ወደ ዋሻው ሂዱ። እኛ እስከምንመለስ እዛው ተጠብቁናላችሁ ብሏቸው መሄድ ይጀምራል። በዚህን ሰዓት አርትስ ጃክን ይከተለዋል። ከዛም ጃክ እናንተ ብላክ ሮክ ወደሚባል ስፍራ ተቀጣጣይ ፈንጂ ለማምጣትና ሃቹን ለማፈንዳት እንዳሰባችሁ አውቃለሁ ይለዋል። ጃክ ይህን እንዴት አወቀ ብሎ ይደነግጣል። ከዛም አርትስ ይኸውልህ ጃክ፣ ሚስጥር መጠበቅ ከፈለክ ለወፍራም ሰው አትናገር ይለዋል። ለሃርሊ ማለቱ ነው። ጃክም እሺ ምን ፈለክ ይለዋል። እርሱም ከእናንተ ጋር መምጣት አለብኝ፣ ስለ ቦምብ ጠለቅ ያለ እውቀት አለኝ፣ ሳታውቁ እናንተ ላይ እንዳይፈነዳ ልርዳችሁ ይለዋል። ጃክም ይስማማል። በአንድ ሰዓት ውስጥ እንሄዳለን ተዘጋጅ ብሎት ይሄዳል። በሌላ በኩል ማይክ እና ጂን የተሰበረውን ነገር ቶሎ አስተካክለው ለመሄድ እየታገሉ ነው። ማይክ ስዌርን ኢግኖር አድርጎታል። ስዌርም ለምንድነው እኔ ላይ እንደዚህ የምትሆነው? ለምን እኔን ስራ አታዘኝም ይለዋል። ሆኖም ማይክ መልስ አይሰጠውም። ከዛም ስዌር አንድ ረዝምና ጠንካራ የባምቡ እንጨት እንደሚያስፈልጋቸው ሰምቶ ነበረ። ከዛም ወደ ጫካው ብቻውን በመግባት የሚፈልጉትን አይነት የባምቡ እንጨት አግኝቶ መቁረጥ ይጀምራል። ከቆይታዎች በኋላ ጃክ ስዌር ጋር በመምጣት ስዌር አንድ ነገር ልሰጥህ ነው የመጣሁት ይለውና ሽጉጥ አውጥቶ ይሰጠዋል። ምናልባት በየትኛውም ሁኔታ ሊያስፈልጋችሁ ይችላል፣ ጀልባው ላይ መተኮስ የምትችለው አንተ ብቻ ነህ ይለዋል። ስዌር ይገርመዋል። ከዛም ጃክ ሊሄድ ሲል ስዌር በድንገት ተጣርቶ ያስቆመዋል። ታውቃለህ ጃክ፣ አንተ ተመልሰህ ስትመጣ እኛ ከዚህ ሄደን ይሆናል፣ እናም ይህ የመጨረሻ ግንኙነታችን ነው የሚሆነው ይለዋል። ጃክም ልክ ነህ ስዌር፣ እናም መልካም ዕድል ይሁንልህ፣ አብረው ያሉትን ጠብቃቸው ይለዋል። በዚህ ቅጽበት ስዌር ለጃክ ያልነገረው የአባቱና የስዌር ግንኙነት ትዝ ይለዋል። ምናልባት ድጋሚ ባንገናኝ ብሎ በማሰብ ለጃክ ሊነግረው ያስባል። ስዌር ማውራት ይጀምራል። ከዚህ አደጋ በፊት እኔ ሲድኒ ነበርኩ፣ እናም በአንድ ምሽት ባር ገብቼ ነበረ። እዛም አንድ ሰው ጋር ተገናኘሁ። አሜሪካዊ ነበረ። እሱ ስለ ልጁ ያወራኝ ጀመር። በልጁና በሱ መካከል ያለመግባባቶች ነበሩ። የሰውየው ልጅም አንድ ዶክተር ነበረ ይላል። ጃክ ይህን ሁሉ ሲሰማ ስዌር ስለ አባቱ እያወራ እንደሆነ ገብቶታል። ከዛም ስዌር ይቀጥላል። የነበርንበት አካባቢ አንድ ስልክ ነበረ። ሰውየውም ለልጁ ደውሎ እንደሚኮራበት ሊነግረው ይፈልግ ነበረ። የዛ ሰው ስም ክሪስ ነበር። በሰራው ነገርም በጣም ተጸጽቶ ልጁን ይቅርታ መጠየቅና እንደሚወደው መናገር ይፈልግ ነበረ ይላል። ጃክ በሚሰማው ነገር አዝኖ ማልቀስ ይጀምራል። ስዌርም ይቺ ትንሽ ዓለም ይገርማል፣ ለማንኛውም መልካሙን እመኝልሃለሁ ጃክ ይለዋል። ተሰነባብተውም ይለያያሉ። ከዚህ በኋላ ጃክ ወደ ባህር ዳርቻው አንዳንድ ነገሮችን ለመያዝ ይመጣል። ኬት ወደ እርሱ ትመጣለች። አብራው ለመሄድ ፈልጋ ነበረ። ጃክም ጀልባው መንገድ ሲጀምር እዚህ መሆን አትፈልጊም ይላታል። ኬትም አይ እኔ ስንብት አልችልበትም፣ ከእናንተ ጋር መምጣት ነው የምፈልገው ትላለች። ጃክም እንግዳውስ ዕቃሽን ፓክ አድርጊ ይላታል። በሌላ በኩል ቻርሊ መልእክት መላክ የፈለገ ካለ እያለ እየዞረ ነው። ይህን የሚያደርገው በወረቀት መልእክታቸውን እንዲጽፉና ከዛም ወረቀቱን ጠቅልሎ ጠርሙስ ውስጥ በመጨመር ጀልባው መዳረሻው ጋር ሲደርስ ለቤተሰቦቻቸው መልእክቱ እንዲደርሳቸው በማሰብ ነው። ከዛም ጆን ሎክ ጋር ይመጣል። የምትልከው መልእክት አለህ ለእናት ለአባትህ ወይ ለሆነ ሰው ይለዋል። ጆን ይህን አይቶ ፈገግ ይላል። በጠርሙስ ውስጥ መልእክቶች፣ ደስ ይላል ቻርሊ፣ ነገር ግን እኔ እዛ ማንም የለኝም ይለዋል። ሃርሊም አንድ መልእክት ጽፎ ለቻርሊ ይሰጠዋል። ከዚህ በኋላ ጃክ ወደ ብላክ ሮክ ከመሄዱ በፊት ሁሉንም ይሰናበታቸዋል። ማይክል ጋር ይተቃቀፋል፣ ጂንንም ይሰናበተዋል። ከዛም ትንሹን ዋልት አባትህን ጠብቀው እሺ፣ በቅርቡ እንገናኛለን ይለዋል። ኬት አንድ ሰው ቅርቅር ይላታል። ስዌር ልትሰናበተው ፈልጋ ነበረ፣ ሆኖም እርሱ በአካባቢው የለም። ከዚህ ቀጥሎ ጆን፣ ሃርሊ፣ ጃክ፣ ኬት፣ ሩሶና አርትስ ተቀጣጣይ ፈንጅ ወይም ኤክስፕሎሲቭ ለማምጣት ብላክ ሮክ ወደ ተባለው ስፍራ መሄድ ይጀምራሉ። ሩሶ መንገዱን እየመራች ነው። በባህር ዳርቻው የተወሰነ ከተጓዙ በኋላ ጫካ ላይ ይደርሳሉ። ሩሶም ጨለማው ግዛት የሚባለው ስፍራ ደርሰናል፣ ብላክ ሮክ ከዚህ ብዙም አይርቅም፣ የኔ አጋሮች ከዚህ ቦታ ነበረ መታመም የጀመሩት፣ አንዱ ጓደኛዬም እጁ የተቆረጠው እዚህ ነበረ ትላቸዋለች። ይህንን ሰምቶ አርትስ ይንቦቀቦቃል። እኔ መመለሴ ነው ይላል። ጃክም ፈንጆቹስ ልትረዳን አልነበር ይለዋል። በቃ በጥንቃቄ አንሷቸው ብሎ ጥሯቸው ይፈረጥጣል። ከዚህ በኋላ አርትስን ትተው ወደፊት ጉዞ ይቀጥላሉ። ከቆይታዎች በኋላ ዝናብ መዝነብ ይጀምራል። ከዛም የሆነ ድምፅ ይሰማሉ።
የሰሙት ድምፅ ወደ እነሱ ተመልሶ እየመጣ ያለውን የሞኞን አርትስ ድምፅ ነበር። አርትስ ሩጡ፣ አምልጡ ይላል። ሁሉም ይፈራሉ። ከዛም አንድ እጅግ አስፈሪ የማሽን ድምፅ የሚመስል ነገር ይሰማሉ። ምን እንደሆነ ለመገመት አይቻልም። ከዛም ጆንና ሃርሊ አንድ ቦታ ይቆማሉ። እነ ጃክም የሆነ ቦታ ተደብቀው ይቆማሉ። ቀስ በቀስ ያ ድምፅ ከነርሱ እየራቀ ይሄዳል። ጃክ ሩሶን ይህ ነገር ምንድነው ይላታል። እሷም ይህ የጥበቃ ሲስተም ነው ትለዋለች። ጃክ ግራ በመጋባት የምን የጥበቃ ሲስተም ይላታል። ሩሶም የደሴቱ ትለዋለች። እንደ ሩሶ አገላለጽ ከሆነ ደሴቱን የሚጠብቁ ልክ እንደ ግዙፍ ሮቦት አይነት ነገሮች መኖራቸውን ነው። ቀጥሎም አሁን ሰላም ነው፣ መንገዳችንን መቀጠል እንችላለን ትላቸዋለች። ከዛም ብላክ ሮክ የተባለው ስፍራ ይደርሳሉ። ሩሶም ይህ ነው ብላክ ሮክ ትላቸዋለች። መጀመሪያ ብላክ ሮክ ሲባል በጥቋቁር ድንጋዮች የተከበበ አንድ ስፍራ ወይም ዋሻ አድርገን ነበር የምናስበው። ሆኖም ብላክ ሮክ ቦታ ሳይሆን ደሴቱ አንድ ስፍራ ላይ ያለ ያረጀ መርከብ ስም ነበረ። ይህ መርከብ እዚህ ደሴት እንዴት ተገኘ ለሚለው ጥያቄ ፊልሙ ወደፊት ምላሹን ይሰጠናል። ከዚህ በኋላ ከአደጋው አንድ ቀን በፊት ስለነበራቸው ሕይወት ፊልሙ ያሳየናል። ጃክ ኤርፖርት ውስጥ ባር ላይ ተቀምጦ እየጠጣ ነበረ። አንዲት ሴት ወደ እርሱ በመምጣት ትተዋወቀዋለች። ስሟም አና ሉሲያ ነው። ከዛም የመቀመጫ ወንበር ቁጥሯ 42 መሆኑን ትነግረዋለች። የጃክ ወንበር ቁጥር ደግሞ 23። ውድ ተመልካቾች እነዚህ ቁጥሮች ከነዛ የተረገሙ ቁጥሮች ውስጥ መሆናቸውን እናስታውሳችሁ። በሌላ በኩል ስዌር አውስትራሊያ ባር ውስጥ በመጣላቱ ታስሮ ፖሊስ ጣቢያ ይመጣል። ከዛም ተመልሶ ወደ መጣበት ሀገር እንዲሄድ ያደርጉታል። ኬትም ማርሻሉ ጋር እናያታለን። ማርሻሉ እዛ ብሪፍ ኬዝ ላይ 5 ሽጉጦችን ሲይዝ ይታያል። አጋሩም ይህ ሁሉ ሽጉጥ ለምንህ ነው ይለዋል። ማርሻሉም ኬትን ለመያዝ 2 ዓመታት ፈጅቶብኛል፣ በጣም አደገኛ ሴት ስለሆነች ነው ይለዋል። በሌላ በኩል ኤርፖርት ውስጥ ሻነን እና ቡን ይታያሉ። ሻነን ከተቀመጠችበት ሰይድ ወደ እርሷ በመምጣት አንድ ቦርሳ አስቀምጦ እስክመለስ ጠብቂልኝ ብሏት ይሄዳል። የሻነን ብልግና ግን ለጠባቂዎች አንድ አረብ በቦምብ የተሞላ ቦርሳ አስቀምጦ ሄዷል ብላ ጠቁማ ታስይዘዋለች። እነዚህን ካሳየን በኋላ ፊልሙ አሁን ወዳሉበት ይመልሰናል። ዋልት ውሻው ቪንሰንት ጋር ወደ ሻነን ይመጣል። ከዛም ቪንሰንት ካንቺ ጋር እንዲሆን እፈልጋለሁ ይላታል። ሻነን ከቡን ሞት በኋላ ፍጹም ብቸኛ ነበረች። ዋልት ይቀጥላል። ቪንሰንት በጣም ጥሩ ውሻ ነው፣ አንቺን ይጠብቅሻል። ያኔ እናቴን አጥቼ ሳለ ጠብቆኝ ነበረ። ከውስጤ ያለውን ሳጋራው ዝም ብሎ ያዳምጠኝ ነበር። ከፈለግሽ የውስጥሽን ልታካፊው ትችያለሽ፣ ስለ ቡንም ልታወሪው ትችያለሽ ይላታል። ሻነን በዚህ የዋልት በጎነት ውስጧ ይነካል። በሌላ በኩል ሰይድ ያዘጋጀውን የመገናኛ ዲቫይስ ለማይክ ይሰጠዋል። ይህን ባትሪ ለመቆጠብ በአንድ ሰዓት ውስጥ አንድ ጊዜ ብቻ እያበራህ ቼክ አድርገው ይለዋል። ከዛም አንድ ፍላየር ሽጉጥም ይሰጠዋል። አንዴ ብቻ ስለሚተኩስ በትክክለኛው ጊዜ ተጠቀመው ይለዋል። ከዚህ በኋላ ሰን ወደ ጅን ትመጣለች። እርሱ ሊሄድ በመሆኑ በጣም አዝናለች። እንግሊዘኛ ስለማይችል ቀላል መግባቢያ ቃላቶችን የያዘ አንድ ኖትቡክ አዘጋጅታ ትሰጠዋለች። ጂን ማልቀስ ይጀምራል። ሰን እያነባች መሄድ አይጠበቅብህም ነበር ትለዋለች። ጂንም እስካሁን አልገባሽም፣ ይህ ሁሉ የሚሆነው በእኔ የተነሳ ነው። በሰራሁት መጥፎ ሥራ የተነሳ እየተቀጣሁ ነው። አንቺንም አብሬ አንገላታሁሽ። ይህ ላንቺ አይገባሽም። በጀልባው የሚሄደው አንቺን ለማዳን ስል ነው። እስክመለስ ከጃክ ጋር ሁኚ፣ እርሱ አንቺን ይጠብቅሻል ይላታል። ሰን እያለቀሰች አንተንስ ማን ሊጠብቅህ ነው ትለዋለች። ተቃቅፈውም ይላቀሳሉ። ሰንና ጂን በጣም ነው የሚፈቃቀሩት። መለያየት ለነሱ በጣም ከባድ ነገር ነው። ከዚህ በኋላ ጀልባውን ወደ ባህሩ ማስገባት ነበር የቀራቸው። ከዛ በፊት ሁሉም ይሰነባበታሉ። ስዌር ይህን ያክል ጊዜ ያሳለፈበትን ቦታ ድንኳኑን ለመጨረሻ ጊዜ ዞሮ ያየዋል። አብረው ይህን ያክል ጊዜ ካሳለፉ በኋላ መለያየት ለሁሉም ከባድ ነበረ። ከዛም ጀልባዋን በተሳካ ሁኔታ ወደ ባህሩ ያስገቧታል። ስዌር፣ ማይክና ሰን ሌሎቹን ለማዳን ተስፋ ጥለው በፍቅር ይሸኟቸዋል። ጀልባው ባህሩ ላይ መጓዝ ይጀምራል። ደሴቱ ላይ የቀሩት በደስታ እያጨበጨቡ ይሰናበቷቸዋል። እዚህ ላይም ይህ ኤፒሶድ ይጠናቀቃል። ውድ የሎስት ተከታታይ ፊልም ወዳጆች የሎስት ምዕራፍ 1 25 ክፍሎች ያሉት ሲሆን ከዚህ ጋር 23 ክፍሎችን ወደ እናንተ አድርሰናል። የምዕራፉ መጨረሻ የሆኑትን ክፍል 24 እና 25ን በአንድ ላይ እሁድ ምሽት ላይ የምንለቅ መሆኑን እንገልጽላችኋለን። የምዕራፉ መጨረሻ የሆኑትን ክፍል 24 እና 25ን በአንድ ላይ እሁድ ምሽት ላይ የምንለቅ መሆኑን እንገልጽላችኋለን።